አንተ ፈጣሪ በሰጠ ነገር በዚህ ሰዓት ምን እያደረክበት ነው? እስቲ ይሄን ታሪክ ስማና አንተ ምን እያደረክ እንደሆነ ኮሜንት ላይ ሼር ታደርግልኛለህ። አንድ ባለሀብት ሰውዬ ነበርና ለሶስቱን ሰራተኞች ይጠራቸውና ለሶስቱን ጠራቸውና ለአንደኛው 5000 ብር፣ ለሁለተኛው 2000 ብር፣ ለሶስተኛው ደግሞ 1000 ብር ሰጣቸው። ከዛ 1000 ብር ሰጥቷቸው ሄደ ወደ ሩቅ ሀገር። ከዛ 5000 ብር የተሰጠው ገበያ ወጣና ነግዶበት 10000 ያደረገው 5000 ትርፍ አተረፈ ማለት ነው። ከዛ 2000 የተሰጠው በጥቃ ገዛ የሆነ እቃ ገዛና እቃውን አትርፎ ሽጦ 4000 ያደረገው 2000 ያተረፈ። ከዛ 1000 ብር የተሰጠው ደግሞ ምን አደረገ? 1000 ብሩን ይዞ ቀበረው። ከዛ ከለታት አንድ ቀን ሰውየው ተመለሰና ምን አለው? ጠራቸውና ሲጠይቃቸው 5000 ብር የተሰጠው ነው 5000 ብር አትርፎ አሁን 10000 ብር አለኝ አለ። እሺ ከዛ 2000 ብር የተሰጠው 2000 ብር አትርፎ ያለውን 4000 ብር አለኝ አለ። አሁን ሶስተኛው ደግሞ ሲጠይቅ 1000 ብር የተሰጠው ምን አለ? ቀበርኩት አለ። ከዛ ሰው ባለሀብቱ ፈገግ አለና ላለው ይጨመርለታል፣ ለሌለው ደግሞ ካለው ላይ ይወሰድበታል አለ። እና አሁን እኔ የምጠይቅ ጥያቄ ምንድነው? ፈጣሪ በሰጠ ነገር በሰጠ ጊዜ አቅም ችሎታ ምን እያደረክበት ነው? አትጠራጠር። የተጠቀምክበት ካልሆነ የጊዜ ጉዳይ ነው እንጂ እሷም ትወሰድብሃለች።